እንደተሳሳተ ይነግረዋል አይደል በታሪኩ ቀጥል እግዚአብሔር ይሄንን ከጠላ እንዴት ለመሐመድ አንድ ሴትን ባሏ ገድሎ አባቷን ገድሎ እንዴት ብሎ በቁርአን አላህ ባሏ ገድሎ አባቷን ገድሎ እንዴት ብሎ ሊያገባቻለ መሐመድ ይሄንን ትመልስልኛለህ እግዚአብሔር እዚህ ጋር ለዳዊት ሲቀጣው እናያለንና መሐመድን ደግሞ እዚህ ደግሞ ሲያስፈቅድለት እናያለን እንዴት ታየዋለህ ይሄን እግዚአብሔር ዳዊትን የቀጣው በምንድነው ላምብብልክ ወይ አንተ ታምብብልኝ አማርኛ ጥሩ ስለምትችል እኔ በዚህ ለመቆጠብ ሲባል አንቺ መጽሐፉን መታገፍ ሆነ ቀጥይ እግዚአብሔር ዳዊትን የቀጣው ለምንድነው ኦኬ ላምብበውሽ ከዘጠኝ ላምብበው መሰለኝ ኦኬ የጌታህንም ከ8 አነበዋለሁ እሺ የጌታህንም ቤት ሰጠሁ የጌታህንም ሚስቶች በቤትህ ጣልኩልህ የእስራኤልና የአይሁድ ቤት ሰጠሁ ይሄንን አንሶህ ቢሆን ኑሮ ከዚህ የበለጠ እጨምርልህ ነበር አሁንስ በፊቱ ክፉ ትሰራ ዘንድ እግዚአብሔር ነገር ለምን አቃለለ የእግዚአብሔርን ነገር ለምን አቅልለ ከጠውያው ኦሪያን በሴፍ መታሃል ሚስቱንም ላንተ ሚስት ትሆን ዘንድ ወስደሃል እርሱንም በአማን ልጆች ሴፍ ገድለሃል ስለዚህም አቅልለኸኛል ይለዋል እግዚአብሔር እዚህ ጋር ለሱ የቄጦውያንን የኦሪዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሴፍ አይርቅም ብሎ ረገመው እግዚአብሔር አሁን መሐመድን ግን አላህ አንድ ሜርሲ እዚህ ጋር እየቀጣው ያየን ነው እግዚአብሔርና እስኪ ስለ አላህ ለምንድነው ለማን የሰጠው ጨርሽ ቆይ ሜርሲ በደንብ ስለማውቀው ነው እግዚአብሔር ዝሙት እንዳሰራ ሳይሽ ነው አነሱ ላይ ዳዊት የኦሪዮን ሚስት ቀምቶ ደፈራ ገድሎት ነው መጀመሪያ ገድሎ ነው ያገባት ቆይ ስንገር ገድሎ ነው ያገባት እግዚአብሔር አረጋባይ ገባ ሚት አድርግልህ እግዚአብሔር ቤት እንዳታደርጊ ቆይ ልናወራ ነው እሺ እንዳልገባብ እግዚአብሔር ችግር የለውም እግዚአብሔር ታዲያ ዳዊትን በመንቀጣው ምን መንቀጣው ሁለት ቅጥ ሚስቱን ስለወሰደ ብቻ መንቀጣው በመንቀጣው ሳይሆን መንቀጣው አለው ከረገመው እኮ በሴፍ ትሆናለህ አለው እኮ ረገመው መርገምን ረገመው ላምብብልህ ጥቅሱን ጨርሱ ምን እንደቀጣው ከቤት ሴፍ አይርቅም አለው በቃ ሁሉ ጊዜ ሴፍ ይኖራል ቤት አለው ልንገርሽ የቀጣው ልብ በሉ ያ ጀማዓ ዳዊት ወይንም ነብዩላህ ዳውድ ይሄን ቃል ስናገር መጽሐፉ ላይ ስለተጻፈ እንጂ ዳውድ ይሄን ያደርጋል ብለን አይደለም እኛ ሙስሊሞች ነገር ግን መጽሐፍ ቅዱስ ላይ እንደተጻፈው ዳዊት እባክሽ ሜት አድርገው ላስረዳሽ በጣም ክፉ ነገር እንዳደረገ እግዚአብሔር ላሳየሽ ነው ዝሙት እንዳሰራ ከይቅርታ ጋር ዳዊት አንድ ወታደር ነበረው ኦሪዮ የሚባለው ወታደር አለው ዳዊት አለቃው ነው የኦሪዮ ሚስት ሻወር ስትወስድ ዳዊት ያያታል ወታደሩ ሚስት ማለት ነው ሻወር ስትወስድ ገላዋን ስትታጠብ ያያታል በሰገነቱ ላይ እየተመላለሰ ያለ ያያትና ይጠይቃል ሰዎችን ማነች እቺ ብሎ ይጠይቃል መጽሐፍ ቅዱስ የተናገረው ነው የምነግራቸው ማነች እቺ ብሎ ሲጠይቅ የኦሪዮ ሚስት ነች አሉት ከዛ
ሂዱ ጥሯት፣ አምጧት አለ ዳዊት። አምጧት አለ። አረ ባላላት ምናምን አልሰማቸውም፣ ሂዱ ይዛችሁን አምጧት አለ። ይዘዋት መጡ። ቤት አስገባት፣ ተገናኛት፣ አስረገዛት። ማን? የእግዚአብሔር ነቢይ ዳዊት፣ የኢየሱስ ክርስቶስ አባት፣ የአባቱን የዳዊትንም ዙፋን ይሰጠዋል የተባለለት። ምን አደረገ ዳዊት? ደፈራት። ከዚያ በኋላ አስረገዛት የሰው ሚስት። ከዚያ በኋላ እግዚአብሔር ይሄን አየና ተቆጣ። ገብታችኋል? መቆጣቱ ጥሩ ነው። ተቆጣ እግዚአብሔር። ይቅርታ ታሪኩን ልጨርስላችሁ። ከስንትን ካስረገዛት በኋላ ምናምን አንድ ቤት አድርጌ ኦሪዮ ሚስቴን እፈልጋለሁ ብሎ በዳዊት ቤት ይመላለስ ጀመር። ከዛ ዳዊት ሂድ ምናምን ብሎ ወታደሮችን ልኮ እንዲሄድ ያደርገዋል። አልሄድም ብሎ እዛው አደረ። እዛ ሲያደር ጊዜ በቃ ይህን ሰውማ ማስገደል አለብኝ፣ ከዚያስ ያችን ሴት ለራሴ ማስገደል አለብኝ እስክጨርስ። ባልየውን ኦሪዮን ሊያስገድለው ነው ዳዊት። ከዚያ በኋላ ያችን የተገናኛትን ያስረግዛትን ሴት ለራሱ ለግሉ ሊያስቀራት ዳዊት ማለት ነው በዚያው። ከዚያ በኋላ ጦርነት አዘዘ ዳዊት። ሚት አድርጉ። ዳዊት ጦርነት አዘዘ። ከዚያ በኋላ ይሄ ሰራዊት የወታደሩ ኦሪዮ በጦርነቱ መካከል ላይ እንዲሳተፍና እንዲገደል ያደርገው ነው። ዳዊት ከዛ ምን ያደረገ? ደብዳቤ ጻፈ መጣና ከእርሱ በታች ላሉ ለወታደር አለቆች ምናምን ያን ደብዳቤ ሊልክላቸው ነው። በደብዳቤው ላይ ምን ይላል መሰላችሁ? ጦርነት እዘዙ። ከዚያ በኋላ በጦርነት በምታደርጉ ጊዜ መጀመሪያው መስመር ላይ ኦሪዮን እንዲቆም አድርጉት። ከዚያ ልክ ጠላት ሊያጠቃቸው ሲመጣ እናንተ ሰራዊቱ በሙሉ ወደኋላ ፈግፍጉ፣ ኦሪዮ እዛው ቀርቶ እንዲገደል ብሎ ይጽፋል። አንድ ቤት አድርግ ስጨርስ አውጥቼ መጽሐፍህን አነብልሃለሁ። ኦሪዮ እንዲገደል ይሄን አድርጎ አለ። ማን ሜት አድርግ እስክጨርስ። ከዚያ በኋላ ያንን ምን ያደርጋል? ይሄን ደብዳቤ ጽፎ ለማን ይሰጣል መሰላችሁ? ዳዊት ለሚስኪን ለኦሪዮ ሰጠው። ሂድና ጠቅልሎ ይሄን ደብዳቤ ወስደህ ለአለቃ ሂድ ስጥ ይለዋል። ኦሪዮ ሚስኪኑ ያንን ደብዳቤ ይዞ ሄደ። አላወቀም በውስጡ ላይ እርሱን ለማስገደል የተሰራ ሴራ እንደሆነ። ወሰደና ይሄን ደብዳቤ ኦሪዮ ለአለቃ ሄዶ እንካ ብሎ ሰጠው። አለቃው አየና ያንን የታዘዘውን አደረገ። ጦርነት ሊካሄድ ነው ብሎ አዘዘ። ከዚያ በኋላ ኦሪዮን ከፊት አድርገው ብሎታል ዳዊት። ኦሪዮ ከፊት ሆነ፣ ሚስኪን ሰይፉን ይዞ በዛ ላይ ቆመልህ። ልክ ጠላት ሲመጡ ወደኋላ ፈግፍጉ ተብሏል። ወደኋላ ፈገፈጉ፣ ኦሪዮ ተገደለ። ተመልከቱ። በነቢያቶች ላይ ይሄን ይላል መጽሐፍ ቅዱስ። ወላሂ ሓሻ ወከላን የፍዐል ዛሊከ ዳውድ ዓለይሂ ሰላም። ከዚያ በኋላ ኦሪዮ ተገደለ። ከዛ ሚስቱን የግሉ አደረገ። አንድ ቤት አድርግ፣ ሚስቱን የግሉ አደረጋት። የሚገርማችሁ በክርስቶስ የዘር ሐረግ ውስጥ እቺ ሴት አለች፣ የኦሪዮ ሚስት። የክርስቶስ ዘር ሐረግ ውስጥ ማለት ነው። ማቴዎስ የገለጻቸው ነው። እንጨርስ። ከዚያ በኋላ እግዚአብሔር በዚህ ነገር ተቆጣ። እግዚአብሔር በዚህ ነገር ተቆጣ፣ ኦሪዮን በማስገደል ሚወት አድርጉ። ይሄን ካደረገ በኋላ እግዚአብሔር ተቆጣና ዳዊትን ምን አለው? ዳዊት ሆይ አለው፣ በኦሪዮ ላይ ክፉ ነገር አድርገሃል፣ በደል አድርገህበታል። ከዚያ ምን ቀጣው መሰላችሁ? 2 ቅጣት ቀጣው። አንደኛ ከዛች ከሴት የተወለደው ልጅ እግዚአብሔር ቀሰፈበት፣ ገደለበት። ዳዊት ነው አይደለ ዝሙትን የሰራው ኦሪዮን ያስገደለው። ከዚያ እግዚአብሔር ያን ሕፃን ልጅ ገደለበት፣ ያጠፋውን አካል ዳዊትን ትቶ ማለት ነው። ሁለተኛ ምን ቀጣው መሰላችሁ? አሁን እዚህ ጋር ነው ከባዱ። እርሲያም በደንብ አዳምጭ። ዳዊትን ምን አለው እግዚአብሔር? ዳዊት ሆይ አንተ የኦሪዮን ሚስት በድብቅ ተገናኝተሃታል፣ እኔ ደግሞ በድብቅ የሚል የለም። አሳየን እስኪ በድብቅ አገኘሃት የሚለው የሌለ ግን አታውራ ወንድማችን። አዳም ጭረጋ በየ ወላሂ አዳም ጭረጋ በየ አንደ ኢየሩስ ሚወታ እስኪጨርስ ማስረጃ ላውጣላችሁ ነው። እኔ ግን አለው የአንተን ሚስቶች በገሃድ አሳልፌ እሰጥብሃለሁኝ፣ ከዘመድህም ጋር አብረው እንዲተኙ አደርግብሃለሁ አለው። ስለዚህ እግዚአብሔር ምን አደረገ? የዳዊትን ንጹሕ ሚስቶች ለሌላ ሰው አሳልፎ ሰጣቸው፣ ዝሙት አሰራባቸው፣ እንዲገናኛቸው አደረገ። ይሄን አድርጓል አላደረገም? እግዚአብሔር ሜርሲያውን ቤትሽናሽ የዳዊት ሚስቶች ለሌላ ሰው የተናገርከው ብዙ ከራስህ ያወራውን ብዙ አለ። በፈጣሪ ስም እግዚአብሔር የዳዊትን ሚስቶች ለሌላ ሰው
አሳልፎ ሰጥቶበት አብረውት እንዲተኙ አድርጓል ወይንስ አላደረገም? ሚስቶቹ አላደረገም። አድርጓል። ማስረጃ ላሳያችሁ። በቃ ማስረጃ ላሳያችሁ። እሺ እኔ እዣለሁ መጽሐፍ ቅዱስ እዛ ቁጥሩን ላሳይሽ። ችግር የለውም ቁጥሩን ልስጥሽ። እሺ በቃ አንዴ ክፈች። ትልቁ ላይ ላድርግሽ። አንተ መክፈት አልችልም። በአልጋ ላይ ይሄ እንደከፍችልህ እኮ ነው እኮ ነው ያመቸኝማ። እንታ ቤት ነው ያለው። ቴሌፎን ግን ይዣለሁ፣ ሌላ ቴሌፎንና ላምበው መጽሐፍ ቅዱስ አንተ አንብብ። እሺ አንብብልኝ። በቃ ችግር የለውም። መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11። ኦኬ እዛው የነበረበት። ኦኬ አንድ ትልቁ ላይ አድርጉኝ። አድርጉኝ 11 ኦኬ 12 11 እሺ እግዚአብሔር እንዲህ ይላል። እኔ አማርኛ አስተምበውና እኔ ደግሞ እረዳዋለሁ። እስኪ እንዳልሳሳት አማርኛ ይችላል። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዓይንን ፊት ከሚስቶችህ ጋር ይተኛል። አይዋ ይህን አንተ በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ። ምን ያደርጋል እግዚአብሔር? የዳዊትን ሚስቶች ወስዶ ለዘመዱ ለሌላ ሰው አሳልፎ ይሰጥበታል፣ ከእነርሱ ጋር እንዲተኙ አደርግብሃለሁ አለ። ዝሙት አሰርቷል አላሰራም? እግዚአብሔር በዚህ ጥቅስ መሰረት በዳዊት ሚስቶች ላይ ለሌላ ሰው አሳልፎ ሰጠ። መልሽ። ቆይ በትግርኛ ላንብበውና እናንተ ተናገሩ። አንብቢሽ። ከማነበው ድረስ የሐዲሱን ብታወጣልኝ ጥሩ ነበር። የመሐመድን አንብቢው። እሺ እግዚአብሔር በዳዊት ሚስቶች ላይ ከራስሽ እኔ ቆንጆ ከራስሽ እሱ ከሰጠች ሳይሆን ከራስሽ መጽሐፍ እያነበብኩ ነው። አንዴ አሁን ነው ወጣው ማለት እግዚአብሔር ዝሙት ያሰራል ይለናል መጽሐፍ ቅዱስ። በአምላክም ላይ በነቢያትም ላይ ይሄ መጽሐፍ ስለዋሸ ለዚህ ነው ተበርዟል የምንላቸው። እግዚአብሔር ይልካዳም። እግዚአብሔር ዝሙት አያሰራም፣ ዝሙትን የሚጠላ ነው እግዚአብሔር ማለት ነው። በመጀመሪያ ደረጃ እሱ አዳም በመጀመሪያ ደረጃ ውሸት ታበዛለክ እዚህ ጋር ይወልክ ለመማማር ሰው ለመማማርና ለማወቅ እንጂ አንተ ከራስ ያለች አልናገርም። እኔ አልዋሽም። ኢየሩስ በጣም ይቅርታ ይሁንሽ። እኔ አልዋሽም። ይሄው ያነበብኩት የገለጸው መጽሐፍሽን ነው። እህትሽም ባነበበችው ለማታሽ እኔ ልንገርክ ማለት ነው። እዚህ ጋር የራስን ሰው እያስቀመጥክ ማለት ነው። አሰለም ምናምን ኦርቶዶክስ ነይ አሁን ጥቅስ ላይ አሁን እኔ አሁን የተነበበው መጽሐፍሽ ላይ ያለ ነገር ነው ወይስ ከራሴ ነው? ይኸውልህ ኦርቶዶክስ እንደዚህ በቀላሉ እምነቱን የሚቀይር ሰው አይደለም። እሺ አንተ እንደምታስበውና እንደምታወራው አሁን የተነበበው የገዛ መጽሐፍሽ ላይ ነው ወይንስ አይደለም? ራስን አታስገምት። በቃ እሱ ራስን አታስገምት። አንቺ አብዲውሽ ትክክለኛ አንቺ ትግረኛውን አንብቢ አንድ ጊዜ። አንቺ ግን ቀጥይ። አሁን ያነበብኩልሽ የተነበበ እህትሽ አነበበችው ከመጽሐፍ ቅዱስሽ ነው ወይንስ አይደለም? እኔ ከራሴ አንዳች አልናገርም። ልጆች እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው ከመጽሐፋችሁ። እውነት እውነት እላችኋለሁ ይህን ብትቀበሉ ብፁዓን ትሆናላችሁ። ዳሩ ግን ይሄን የማይቀበሉ ሰዎች ዋይ ዋይ ይላሉ፣ ያፍራሉ የትንሣኤ ቀን። እኔ የምላችሁ ነገር ምንድን ነው? አሁን እዚህ ቦታ ላይ እኔ በአምላካችሁ ልዘባበት አይደለም፣ ወላሂ ላዚም አይደለም። በነቢያትም ላይ ልዘባበት አይደለም። ገና መልሱን ከመጀመሪያ በፊት አስተውላችሁ ከሆነ የአላህ ነቢይ ዳውድ ወይንም ዳዊት ከዚህ ስራ የጸዳ ነው ብዬ ነው የጀመርኩት። እንዲሁም የነቢያት አምላክ በፍጹም ይሄን ከማድረግም የጸዳ ነው ብዬ ነው የጀመርኩት። ገብታችኋል? እዚህን መልስ የት አለ መሰለ፣ የት እንከፍታለን መሰለ፣ ይሄን እንዲያስረዳን በሁለተኛ ሳሙኤል ምዕራፍ 16 ቁጥር 22 እንሂድ። ይሄንን ያስረዳናል። ጨርሽ አሁን አነበብሽው? በትግረኛ አገኘሽው? አግኝቼዋለሁና የእሱን መልስ እዚህ እናገኘዋለን። ይሄንን እናነበዋለን። ወደዛ ነው የላከኝ ትርጉም። እዚህ ጋር የትግረኛውም ላይ ያው አንድ ነው አይደለ? እግዚአብሔር የዳዊትን ሚስቶች ለሌላ ሰው አሳልፎ ሰጥቶበታል አይደለ? አብረው እንዲተኙ እኮ የትርጉም እንደዛ ማለት አይደለማ። ኃጢአት ሰጥቶ ሲል ሚስቶች ተኙ ምናምን የሚለው እንደዛ ማለት አይደለም ትርጉሙ። እዛ እንሄድና እናንብበው።
ሁለተኛ ሳሙኤል ቁጥር 13 ምዕራፍ 12 16 ቁጥር 22 እንሂድ። ብሉሽ እሺ ልስትሽ እሺ መጽሐፈ ሳሙኤል ምዕራፍ 12 ቁጥር አንዲሷን እንትን በያት። መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ላይ የቀደሙ። እሺ መርሲ አሁን ቀጥይ። ልታነብልኝ ትችላለህ? በአማርኛ እሱን አንብብ፣ ችግር የለም አንቺ። እኔ መልስልሃለሁ በትግርኛ ነው። ችግር የለም። እሺ የትኛው ጋር አውጣልሽ? መጽሐፍ ሁለተኛ ሳሙኤል 16:22። እሺ ሁለተኛ ሳሙኤል ስንት ነው ያልሽው? ምዕራፍና ቁጥሩ 16:22 16:22 22 ለአቤልሶምም በሰገነት ላይ ድንኳን ተከሉለት። አቤልሶምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። በዚያም ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደ መጠየቅ ነበረች። የአኪጦፌልም ምክር ሁሉ ከዳዊትና ከአቤልሶም ጋር እንዲህ ነበረች። ልቀጥል? አለቀ። አው ቅጣቱን ነው የዳዊት እንደቀጣው የሚነግረው፣ እዚህ ጋር እንደተፈጸመ ይነግራል። ምን አገናኘው ልጅ? ይሄ ነው ታሪኩ እኮ እዚህ ጋር ይቀጥላል። እሱን ታሪክ አይደለም መሄድ ነው ታሪኩ እሱ አይደለም። የዳዊት ልጅ የእህቱን ድንግልና እንደወሰደም ታውቂያለሽ አይደለ? ሌላ ዶብዳለች። አሁን አንተ በአማርኛ ስትነገረኝ ምንድነው ያልከው? በዛ እግዚአብሔር ያስደፍረዋል ነው የምትለው አንተ? እዛ ጋር ምንድነው ያስደፈረው? እግዚአብሔር ምን አድርጎት? ምን ስላደረገ? የዳዊትን ሚስቶች ለሌላ ሰው አሳልፎ ሰጠበት፣ ከነርሱ ጋር እንዲተኙ አደረገበት። አዎ ሚስቶች ነበሩት ዳዊት። ስንት ስንትነታቸውን በኋላ እናወራለን። ግን ሚስቶቹን የዳዊትን ለቅርብ ሰው ቆይ ርዕሳት ቀይሪ። ቆይ አንድ ጊዜ ነውር ነው። ስለዚህ የዳዊትን ቆይ አንድ ጊዜ ሚስቶች ለቅርብ ሰው አሳልፌ እሰጥብሃለሁ ከእነርሱም ጋር እንዲተኛ አደርጋለሁ ብሏል አላለም እግዚአብሔር? ኦኬ ሚስቶች ማለት ምን ማለት ነው? አትርጉሙን ስለ እየጠየቅኩ ነው። ሚስቶች ማለት ምን ማለት ነው? ሚስቶች ያገባቸው ነው? ሚስቶች ለሚስት ለትዳር ምናምን ያዛቸው ነው የምትለው አንተ? አይደለም። ማርማታ ሊያሰራቸው ህንፃ ምናምን ነው ሚስት ያያዘው ያገባው ዳዊት። ህንፃ ምናምን ግንብ ሊያሰራቸው እኮ። ስንት ሚስት ነበረው እያልኩ እኮ ነው እየጠየቅኩ እኮ ነው። ስለ ቁጥራቸው በኋላ እናወራለን። ግን የዳዊትን ሚስቶች እግዚአብሔር ለሌላ ሰው አሳልፎ ሰጥቶበት እንዲተኙ አድርጎበታል ወይንስ አላደረገበት? እግዚአብሔር ቆጥቶታል በእርግጥ። ምክንያም የቀጣው ደግሞ የሰውየው ሚስት የንጉሱ ሚስት ገድሎ ለሷን ስላገባት። ለምን አገባት? ስላገባት መግባት ስላልነበር አልጠየቁሽም። መስል ሁሉ የእግዚአብሔርን ቅጣት ነው ማለት ይጠይቃል። እግዚአብሔር ለምንድን ነው የቀጣው? አይደለም ምን አይነት ቅጣትን ቀጣው? እሺ ቅጣቱ ራሱ ስህተት እንደሆነ አሁን ደግሞ ላስረዳችሁ። እግዚአብሔር ዳዊትን የቀጣው በህጉ መሰረት ነው ወይስ አይደለም? ለምንድን ነው የቀጣው እያልኩ ነው እኮ ነው እየጠየቅኩ ሀውሲ። እሱንም ማወቅ ነው። እሱ ላይ ምንም ጥያቄ የለንም እኮ። የኦሪዮን ሚስት ስላስገደለ የኦሪዮን ሚስት ቀምቶ ስላስገደለበት እሱ ላይ እኮ ምንም ጥያቄ አልጠየቅንሽም። እሱ ላይ ሲጀምር ስላስገደለው አይደለም ስላገባት ነው። ለምን ገደልከው ነው የሚለው። ለምን አገባት ነው? እንዴት ነው ያገባት?
እንዴት ነው ያገባት? ኦሪዮን አስገድሏል። እግዚአብሔር ያለው እሱን ገድለ እሱ ስትገድለው እሷን ስላገባ አሉ። አይዋ እሱ ቢያገባት ምን ችግር አለው እያልኩ ነው። ምን ቢያገባት ምን ችግር አለው? እግዚአብሔር ጥያቄውን ወላሂ አስቀይርም። ጥያቄውን እሱ ጋር አንተ አዳምጪ። ስለዚህ እግዚአብሔር የዳዊትን ሚስቶች ለውጭ ሰው አሳልፎ ሰጥቶ እንዲተኛ አድርጎበታል ወይንስ አላደረገበትም? እሱ ትርጉሙ ሌላ ነው እኮ አልኩ። እሱ ሚስቶቹ ሲል ትርጉሙ ምን ነው? አመጣልሃለሁ፣ ታሪኩን አንብቤ አመጣልሃለሁ። አሁን በቃ ይዛኔ ተስተማጫለሽ። አንደኛ እሱ፣ ሁለተኛ እግዚአብሔር አሻንዳምጭ፣ ሁለተኛ እግዚአብሔር የዳዊትን ሕፃኑን ልጅ ምንም ኃጢአት ያልሰራውን ሕፃኑን ልጅ ቀሰፈበት፣ ገደለበት አይደል? እግዚአብሔር የማን የዳዊት የዳዊትን ልጅ እኮ ዘመተ እኮ አልኩ እኮ ምን ያደረገው ምንድነው? ስለዚህ ዝሙት የሰራ ሰው ቅጣቱ ምንድነው? እንደ እግዚአብሔር ሕግ በቃ እግዚአብሔር ቀጣው እንዳልከው እዚህ እንደተጻፈው ቀጥቶታል። እኔ እኮ አሁን ጥያቄ እግዚአብሔር ዳዊትን የቀጣው በሕጉ መሰረት ነው ወይንስ አይደለም? አይደለም። በድምፅህን ከፍ አድርገሽ እንዴት ማለት በሕጉ መሰረት ስትል እግዚአብሔር ሕግ አለው አይደለ? ዝሙት የሰራ ሰው ምን አይነት ቅጣት መቀጣት እንዳለበት በዚህ ሕግ መሰረት እግዚአብሔር ራስ ሕግ ልታወጣለት እግዚአብሔር በፈለገ ይቀጣል። ራሱ ሕግ አውጥቷል እያልኩሽ ነው ሸጊት። ራሱ እግዚአብሔር ሕግ አውጥቷል። ዝሙተኛ የሆነ እርሴ እስኪ ረጋ በይ። ኦኬ ዝሙት የሰራ ሰው ፍርዱ ምንድን ነው? በሕጋቸው በብሉይ ኪዳን ሕግ ይሄንን አንብቤ እመጣለሁ፣ እነግርሃለሁ። ስለ ሐዲሱን እስከ አብራራለሁ። ታሪኩን በደንብ ስላላነበብኩት ይሄንን ታሪኩን ማንበብ አለብኝ። ነገ እመጣለሁ። አዎ ደስ ይላልሽ። አሁን ሐዲሱን አስረዳሻለሁ። እንዴት አድርጌ በቃ ሐዲሱን ምን ታድርግሽ ላስረዳሽ። እነሱ ነው የሚሻላቸው ክርስቲያኖች። ይሄ በየቦታው የሚሰጣቸው እንደሚጭኗቸው ነገር በቁንጫንም ወንድማችን ጭንቅላት አለን፣ ራሳችን ነው የምናነበው። እንደዛ ትበላ አንተ ከተጫንክ እንጂና ራሳችን ጭንቅላት አለን። ይሄ የሚወት አድርግሽ ምን መሰላችሁ? አንድ ጨዋታውን ላስረዳችሁ። እኔ ጋር መታችሁ እስልምና ላይ እንዲህ ጥያቄ ያለን ብትሉ እንደቀደሙ ልጅ በስነ ስርዓት አስተናግራችኋለሁ። ግን በዚያው አንጻር እኛ ሀገር መጽሐፍ ቅዱስ ላይ ብላችሁ ሚዛን አድርጋችሁ መጽሐፍ ቅዱስን በእርሱ ልትመዝኑ ከመጣችሁ ቁርአንን መጽሐፋችሁን ከእናንተ በላይ እናውቀዋለን። ገብታችኋል? መጽሐፍ ቅዱስ ላይ አሁን ያያችሁን አይታችኋል። አምላክ እንዴት የዳዊትን ሚስቶች ወስዶ ለሌላ ሰው እንደሚሰጥና ዝሙት እንደሚያሰራ ገብታችኋል? ይሄንን አንጻር አድርጋ ሐዲስ ላይ የመጣው ለመጠየቅ ፈልገህ ነው። ሐዲስ ላይ ያለውን ነገር ላስረዳሽ። አሁን አውጭ ብለሽ ራሱ የምታወጪ አይመስለኝም። ሐዲስ ላይ የት እንዳለ ታውቂያለሽ? እነግርሃለሁ፣ ችግር የለም እነግርሃለሁ። ሳሂህ አልቡኻሪ 42:11 አውጣዋል። ምን ይላል መሰለህ? የሶፊያ አባትና ባሏ ገድሎ መሐመድ አገባት። በጦርነቱ የትኛው ጦርነት ነው? የካይበር ጦርነት ይላል። ካይባር ነው የሚለው። ካይባር ጦርነት ይላል። አሁን እኔ ጥያቄ እዚህ ጋር ምንድነው ጥያቄ? አሁን ለምን ያኛው አመጣሁልህ መሰለህ? እዛ ጋር እግዚአብሔር ሚስቱን ስለወሰደ ገድሎ ሚስቱን ስለወሰደ ምን አደረገው? ቀጣው። እዚህ ጋር ደግሞ አላህ ለመሐመድ ባሏም አባቷም ገድሎ አገባት እና አልቀጣውም። እንዴት ነው የእናንተ? አላህ ለመጠየቅ ነው። አላህ እንዴት ነው ይሄን ነገር ተስማምቶታል? ያለውን ነገር ማስረዳሽ። እሺ ሜርሲ። አሁን ወደ ሐዲሱ ስንመጣ ጊዜ የጦርነቱ ጊዜ የኸይበር ጦርነት ነው። እዚህ ቦታ ላይ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለም ወይም ሙስሊሞችን እንዋጋለን ብለው ከተነሱ ጠላትነትን አንጸባርቀው መዋጋት ከፈለጉ የዛኔ ሊጋደሏችሁ ከመጡ ትጋደሏቸዋላችሁ። አንቺ መጽሐፍ ላይ ግን ያለው ኦሪዮ ሊጋደል የመጣ አካል አይደለም። የኦሪዮ ሚስት ገድሎ ስላገባበት የምትይው ኦሪዮ ዳዊትን ሊጋደለው ብሏል ወይ? አላለም በፍጹም። ታሪኩን አታውቀውም ማለት ነው። እሺ በጣም ጥሩ። ኦሪዮ ዳዊትን ሊዋጋ አዳምጪ። ኦሪዮ ዳዊትን ሊዋጋ ማልሆነ አታውራ። ታሪኩን ታውቀዋለህ በደንብ አዳምጪ። እሺ ኦሪዮ ዳዊትን ለመዋጋት ጦርነት ከፍቶበታል በዳዊት ላይ መልስ። ኦሪዮ ዳዊትን ለመዋጋት ጦርነት ከፍቷል በዳዊት ላይ
አዎ ታሪኩን ካነበብኩ ማስረጃ ኦሪዮ ዳዊትን ለማመጣልሃለሁ ነው እየጨረስን ነው የምትሄጂው። ስላስቆምሽኝ አንቺ ልክ ልጨርስልሽ ስል አሁን ቀጥይ ማስረጃውን መጽሐፍ ቅዱስ ላይ ከገባሁኝማ ማንበብ አለብኛ። ታሪኩን እናንብበው በአንድ ላይ የእሱን ታሪክ እንደገና ታሪኩን እናንብበው እኮ አንተ እኮ አለማወቅ እኮ ትርጉሙም ሴቶቹ አይደለም። መጀመሪያ ጨርስልን ይሄን ሐዲስ ጨርሶ ሐዲስ ለመዋጋት አንድ አዳምጪ ረጋ በይ እንዳ አላስጨርሳልሽኝ እኮ እኔ ታደርግልሃለሁ ችግር የለም። አሜት አታደርጊም። አሁን አንድ አቋርጠሽኛል። ኦሪዮ ዳዊትን ለመዋጋት ጦርነት እንደከፈተበት ማስረጃ ጦርነት አልነበረም እኮ ነው ያልከው። ጦርነት አይደለም ያደረጉት ጦርነት አይደለም ዳዊት ያደረገው። ኦሪዮ በዳዊት ላይ ጦርነት ግን አልከፈተበትም እያልኩኝ ነበር። ማን ነው የከፈተው? መጀመሪያ ኦሪዮ በዳዊት ላይ ጦርነት ከፍቷል። ጦርነት ነው እግዚአብሔር አዞታል ዳዊት ከሱ ጋር ጦርነት እንዲያደርግ። ዳዊትን አይደለም ጥያቄ። ኦሪዮ በዳዊት ላይ የሴቲቱ ባል የዚችኛዋ ባል የኦሪዮ ሚስት ኦሪዮ በዳዊት ላይ ጦርነት ከፍቶበታል። ብዙ በድሎታል አለ ዳዊት ብዙ በድሎታል እኮ ንጉሱ። አሁን ዳዊት በድሎታል ወይ ኦሪዮን አይደለም ጥያቄ። በፈጣሪ ስም ኦሪዮ ዳዊትን ለመዋጋት ጦርነት ከፍቷል ወይ? ለምንድን ነው ዳዊት ጦርነት የከፈተው? ለምንድን ነው ጦርነት የከፈተው ዳዊት? አንተን እየጠየቅኩ ነው እኔ ታሪኩን ስለረሳሁት። አንቺ ነሽ ያስቆምሽኝ አንድ ጊዜ ኦሪዮ በዳዊት ላይ ጦርነት ከፍቷል ተናገርሽ። ታሪኩን ንገረን። ታሪኩን ንገረን። አሽረጋው ያለ ጊዜ ታሪኩን ንገረኛ። አሁን አለሽ በቃ እሺ፣ ከጀመርኩ በኋላ ታቋርጨኝ። እሺ፣ እያነጻጸርሽ ስለሆነ ያመጣሽው በራስሽ ጊዜ ነው። አሁን እኔማ አነጻጸርልሽ እሺ። ባታነጻጸር ኑሮ ከመጽሐፍ ቅዱስ ላይ ቀጥታ ቁርአን ላይ ወላሂ እስልምና ላይ ብትጠይቀኝ እሱን ብቻ መልሽላት ተሸኛት ነበረ። ግን ልታነጻጸርና ስለ ክርስትና ከፍ ለማድረግ ስለፈለገች በራሷ ባመጣችው ጅራፍ ነው አዞሮ እየገረፍኩሽ አላት። አሁን እንቀጥል። ሐዲስ አንድ ነው እዚህ ጋር ስትለኝ ልመልስልህ ያወራሁን። አሁን እኔ እግዚአብሔር አንድ ሚስትና አንድ ባል ስለሰጠ ነው የሰጠው። እኔ ልንገር በመጽሐፉ ለዛ ነው ያመጣሁልህ። ይሄንን ሐዲሱን ልንገርሽ ላውራ ማውራት እያነጻጸርኩ አይደለም። አሁን እኔ ምን እላለሁ መሰለኝ፣ እኔ አሁን የእናንተን ሳየው የእናንተ በእኛ እግዚአብሔር ይላል ምን ይላል መሰለህ? እግዚአብሔር አንድ ሴትና አንድ መጀመሪያ ሲፈጥርም አንድ ሴት አንድ ባል ነው የፈጠረው። ሌላ ራስ ውስጥ አትግቢ። ሜርሲ ልነግርህ ነው ወደ ሲፈጥር ምናምን አንድ ወንድ አንድ ሴት ቆይ አንድ አዳምጪ። በቃ ልመለስልሽ። በቃ ሜታድርጊ እሺ። ይሄ እዛ ጋር ችግር የለም። ሌላ ቀን ስናወራ አዳምጪ። በቃ ያለው ነገር ምንድን ነው? ጦርነት ተካሄደ። ያ ጦርነቱ ጠላትነትን ያንጸባረቀው ማን ነው? የሶፊያ ብንት ሑየይ አባቷ ነው። ከነ ማስረጃው ብቻ ሳይሻለሁ። እዚህ ጋር ግን ኦሪዮ በዳዊት ላይ ጦርነትን አልከፈተበትም በፍጹም። ቀጥታ ሂዶ የኦሪዮ ሚስት ተገናኛትና ከዚያ በኋላ ኦሪዮን አስገድለው ጭራሽ ከዚያ ሚስቱ አደረጋት። ነገር ግን በእስልምናው ላይ ስትመጣው ያለው ነገር ምንድን ነው? የሶፊያ ብንት ሑየይ አባት አለ። አባቷ ስሙ ማን ይባላል? ሑየይ ብን አክጠብ ይባላል። የአይሁዲዎች ዋና አለቃ ነው፣ የዘሮቹ ማለት ነው። ገብታችኋል? ይሄ ሰውዬ የአይሁዶች አለቃ ነው። ነቢዩ ሰለላሁ ዐለይሂ ወሰለምን ለመዋጋት በጣም ይፈልጋል። በእርሳቸው ላይ ጠላትነትን አንጸባርቋል። በጣም አዛ አድርጓቸዋል። ይሄ ሰውዬ ጦርነትን የከፈተው ስለዚህ ከማን የመጣው? ከራሱ መጣ፣ ከአባቷ። የዛኔ ከአባቷ ጋር የእርሷም ያጫትም ሰው ምናምን እንዳለ ወንድሞቿ ምናምን አብረው ሊዋጉ ተሰለፉ። ምን ያደርጓቸው? ነቢ ሰለላሁ ዐለይሂ ወሰለም ሲገደሉ ዘም ይበሏቸው? ላ ሊጋደል በራሱ ጊዜ በመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አዙረው በራሳቸው ጅራፍ ገረፉት፣ አሸነፉት፣ ድል አደረጉበት። የዛኔ በተማረኩ ጊዜ የእነርሱ ሴቶቻቸውም ሆነ ገንዘቦቻቸው ይማረካሉ። ይህ በጦር ሜዳ ላይ ያለ ነገር ነው። መጽሐፍሽም ላይ ይማረካሉ ሴቶች። ገብታችኋል አይደለ? ንብረትም ይማረካል ከጦርነት በኋላ። የዛኔ ሲማረኩ ጊዜ ማን ተማረከች? አሁን ወደ ሶፊያ ለምጣለሽ። የዚህ የአይሁዶች የአይሁዶች የዋናው ልጅ ሶፊያ ብንት ሑየይ ትማረካለች። በተማረከች ጊዜ ሶፊያ ብንት ሑየይ ብን አክጠብ ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚገርመው ምርጫ ነው የሰጧት። አይሁድ ነች እቺ ሴት፣ ተማርካለች። ምርጫ ሰጧት። እክታሪ አሏት፣ ምረጭ አሏት። እኔ እክተርት ልእስላም አምሰክቱኪ ሊነፍሲ አሏት። እስልምናን ከተቀበልሽ ለራሴ አደርግሻለሁኝ፣ አገባሻለሁ አሏት። ወኢን እክተርት ልየሁድያ፣ አይ እስልምናን አልፈልግም አይሁድነቴን ነው የምመርጠው፣ በዛው ነው መጽናት የምፈልገው ካልሽስ እገልሻለሁ፣ በግድሽ አገባሻለሁ። ላላላ አልሐቅቱኪ ቢአህሊኪ፣
ወደ ቤተሰቦችሽ በሰላም እልክሻለሁኝ አሏት። ያ ሰላም። ይህ ምርጫ ግን የለም። የተማረኩ ሴቶችን መጽሐፍ ቅዱስ ላይ እመጣበታለሁ። መጽሐፍ ቅዱስ ላይ የተማረኩ ሴቶችን አስመልክቶ መጽሐፍ ቅዱስ ምንድን ነው የሚለው? ድንግል የሆኑትን ለራሳችሁ ውሰዷቸው አለ እግዚአብሔር፣ ድንግል ያልሆኑትን ግን ግደሏቸው አለ ሴቶች። ኢስላምስ እንደዛ ብሏል ወይ? አላለም። ምርጫ ሰጧት። እንዳሁን ነቢያችን ሰለላሁ ዐለይሂ ወሰለም ለሶፊያ ብንት ሑየይ ምረጭ ከፈለግሽ አላት። ከፈለግሽ አይሁድነቴን ነው የምፈልገው ካልሽ ወደ ቤተሰቦች በሰላም ልክሻለሁ። አይ እስልምናን እቀበላለሁ ካልሽ ደግሞ አገባሻለሁኝ አላት። ከዚያ እሷ ምን መረጠች? እቺ ሴት አነ ሐወይቱ ልእስላም ቀብለ አን ትድዑኒ ኢለይህ ያ ረሱለላህ አለች። አንቱ የአላህ መልእክተኛ ሆይ ዛሬ እርሶ ወደ እስልምና ሳይጠሩኝ በፊት ሲጀምር እኔ እስልምናን ወድጀዋለሁኝ መቀበል ፈልገዋለሁኝ አለች። በነገራችን ላይ ይቺ ሴት የሃሩን ዓለይህ ሰላም የሙሴ ወንድም በእርሱ ዘር የመጣች የእርሱ ሰንሰለት ያላት ታላቅ የአይሁድ ዘር ነች። እኔ እርሶ ዛሬ ወደ እስልምና ሳይጠሩኝ እስልምናን መቀበል ፈልጌያለሁኝ። ገብታችኋል አይደል? ያንን ተናገረች። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አገቧት። ስለዚህ አንደኛ ይኸውልሽ በፈቃዷ ነው ያገቧት። ሁለተኛ ለምን ገደሉባት ከተባለ እነዚያን ሰዎች የጠየቅሽውን እነዚያ ሰዎች እርሳቸውን ናይዳሻ ቀጥታ ማስረጃ ላሳይሽ ልከፍትልሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ሰጥተዋል። ምረጭ አዳምጪኝ ማስረጃ ልሰጥሽ ነው። ምረጪ ብለው አስመርጠዋት እንደሆነ በጋብቻው ላይ ምርጫ እንደተሰጣት ተረጋ። በኋላ በስንት እኔ እየጠየቅኩ ነው። በዛ አንድ ላይ እንድትመልስ አለው ይረጋጋለሁ። እሺ ማስረጃ ላሳይሽ። ነቢያችን ሰለላሁ ዐለይሂ ወሰለም ምርጫ እንደሰጧት በራሷ ምርጫና ፈቃድ እንደሆነ ያገባቸው ማስረጃ ልሰጥሽ ነው። ያውና እባክሽ ቤት አድርጊ። ቀስ በይ ያልሰጥሽም አላልኩሽም። ምርጪ እኮ እሺ ላምበበው ነው። እዚህ በኋላ ቀስ እያልኩ እኮ ነው። ምን ነው ቀስ በይ ተናዳለች። ወላሂ ላዚም መልስ ስለተመለሰላት እርሷ የሆነ በዚህ ሐዲስ እሺ ተረጋጊ። ቀስ በይ ልሰጥሽ ነው። አዳምጪ፣ ረጋ በይ። ያውና ነብዩ ሰለላሁ ዐለይሂ ወሰለም ያላትን ላሳያቸው ነው። አንዴ ተመልከቱ ምን ይላል? ምንጩን ያውና ላሳይሽ ቁጥሩን الطبقات الكبرى ያጂ 8ኛ ሙጀለድ ቁጥር 123 ላይ ያጂ ያውና الطبقات الكبرى ላይ 8ኛ ሙጀለድ 123 ላይ ታገኛለህ። ስክሪንሻት አንሺ ቁጥሩን። ሐዲሱ ምን ይላል? ምን የሚል ሐዲስ ላሳይሽ ነው የሚለው። አንዴ ሜት አድርገው። እሺ ላሳይሽ ነው። ከዚህ ጀምሮ እናነበዋለን። عن إبراهيم بن جعفر عن أبيه قال لما دخلت صفية على النبي صلى الله عليه وسلم صفية بنبي محمد صلى الله عليه وسلم لا يبقبات كزي يا جنيات كزي مجمرة من اندالات كما جمرة جمروا لي نقرشنا. قال لها لرسو آلات لم يزل أبوك من أباكش ميتا درقي أنا بامارنيا سي بامارنيا أرجلن وندمج ناكو لا درقوا بامارنيا الشان دي رقابي باكش ميوتا درقي شاترك كزيا من عروات قال لها لرسام من دهالات لم يزل أبوك من أشد يهود لي عداوة حتى قتله الله. إيش؟ تلاتنتن ينصبرك ويراسو أباتنا مجمرة أباتش لأني تلاتنتن كمان صبرك على توجد من البر بلا مجمرة عندهم ما ناقرة. إيش؟ كرسو كراساس كوا بيت سبوا شانو تلاتنتن يبتلون النبي صلى الله عليه وسلم حتى قتله الله. الله اسكت فودرس. فقالت يا رسول الله أنت يا الله ملك تنيا هو يعلج إن الله يقول في كتابه ولا تزر وازرة وزر أخرى. أنت يا الله ملك تنيا هوي يا هاتيات أنت شكامي هونك نفس يلي لانسو هاتيات تشك من بلوان لكو فتاري بك قالوا لاي سلزي سلاباتي إني لوكسنا للطيق أي قبانيم مالج أيها شوهر الله أباتوا لنبي صلى الله عليه وسلم ثلاثة الناس ينصبرك عند دبر كله إهن النجر تناقرات النبي صلى الله عليه وسلم راسه أمامنا جن أني برسو ميازنا متطيق أيدا لهم مالج إن كتلهن. فقال رسول الله صلى الله عليه وسلم أهو النبي صلى الله عليه وسلم من دالات تملكشي اختاري مرج አሏት። ይዋስ መረጧት። በአማርኛ አርግልን ወንድማችን ምንድነው? እሺ አንዴ ወደ አማርኛ ልቀይርልሽ ነው። እሺ እኮ አይን والله ወደ አማርኛ ቀይርልሽና ስተንዝልን ታህት። እሺ اختاري مرج አሏት።
ምን አስመረጧት? ፈኢን እክተርቲል ኢስላም እስልምናን ከመረቅት አምሰክቱኪ ሊነፍሲ ለራሴ ይዝሻለሁኝ ወይንም ከራሴ ጋር አስቀርሻለሁኝ። ወኢን እክተርቲል የሁድያ አይ አይሁድነቴን ነው የምመርጠው ካልሽ ደግሞ ፈዓሳ አን አዕትቅኪ ፈተልሐቂ ቢቀውሚኪ ተመልከቱ ከባርነት ቀንበር ነፃ አደርግሽና አይሁድነትሽን ነው የምመርጠው ካልሽ ነፃ አድርጌሽ ወደ ህዝቦችሽ እልክሻለሁኝ አላት። ያ ሰላም። ታዲያ ምን መረጠች ሴትዮዋ? ምን አለች? ፈቃለት እንዲህ አለች፣ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ለቀድ ሀወይቱ ልእስላም እስልምናን ወድጀዋለሁኝ እኔ በራሴ ወሰደቅቱ ብሂ አምኜበታለሁ፣ ቢከ በአንተ እውን ብያለሁ አምኛለሁኝ፣ ቀብለ አን ተድዑኒ አንተ ሳትጠራይ በፊት ዛሬ አምኜበታለሁኝ። አሁን ወደ አማርኛ ልቀይርልሽ እዚሁ እያለ ያውና አማርኛ ምንድነው ወንድማችን መጽሐፍ እኮ ነው ያልገባኝ። እስኪ እባክሽ አንድ የሚወት አድርጊ ከላሳይሽ ነው ከነሁሉ ያውናሽ እሺ ያውና አጠበቃት ልኩብራ 8ኛ ሙጀለድ ቁጥር 123 አሁን ቀጥታ ጦርነት እኮ ነው የተገናኛል። ምን እያልክ ነው ወንድማችን?